አንተ የሰዓት እንጂ አንተ የሁላችንም መጥፊያ ነው። ወቀው ባካችሁ ተውኝ። በየቦታው እያስረገዘ ንብረቴን ሀብቴን እኮ አዘረፈኝ። ወይኔ እሺ ምንድነው ተረጋጋ ማለት? እሺ ተረጋጋ አትበሉኝ። እሺ እሱ ያላስረገዛ ሴት ያለችበት ቦታ ንገሩኝና ሂጅ እዛ ልቀመጥሽ። ጋሼ አንተ መኖሪያ ቤት እኮ ነው የት ትኖራለህ? ኧረ እዚህ ሰርጉዝ አለመኖር በምን አውቃለሁ? ጋሼ ማርታ ምን አለች? ምን ተባባላችሁ? ንብረትህ የለም ልጁን ካላመነ ክስ ፋይል የሚባል ውሃ በላ አለችኛ። ክሴን አመድ ገደል ከተተችብኝ። ከተተችው የውሻ በምክንያት በዚህ በደደብ ልጆቹን ካላመነ ንብረት የለ ክስ የለ ፋይል የለ። ስሞት ዘሪውን ስሞትልህ እንደው በመድኃኒዓለም ይዣለሁ። የዚህኛውን እንኳን አመንልኝ እንደው ዘሪውን ስሞት ልጅ እባክህ። እንዴ ጋሼ ማርታ እኮ ያረገዘችው ከዘሪውን እኮ አይደለም እንዴ? ከዘሪውን እኮ አይደለም። እና ከማን ነው? ከማን ነው? ከሙሹ ነው። አንተ ዝም በልሽ ሳታረጋግጣ ተናገር። አንተ ውሻ! እኔ ምን አውቃለሁ ጋሼ? እና ራሷ ተናግራለች። እና ሰው ባለችው ነው እንዴ? እና ከኔ ነው ወይ ንገረኝ። አሁን አጭር ነገር አብረህ ተኝተሃል አልተኛህም ነው ጥያቄው። እንዴ ጋሼ በኮንዶም እኮ ነው ያደረኩት። ወየው ጉዴ! እሺ ታዲያ እንዴት አረገዘች? እኔ ምን አውቃለሁ? ቆይ እሺ ልጅቷ እንዴት ያንተ ነው ትላለች? ያንተ ካልሆነ ካንተ ምን አለ? ምን ፈልጋ? አንተ እኮ ከኔ ምን ፈልጋ? ተናገር እንጂ። የሰለሞን መሸኛ ዕለት ፓርቲው ላይ ማታ ከህሊና ጋር መታ እንደውም ነው አይላቀቁም ወይ ምናምን እያልን ጥግል ያልላቀቅ ብለው እንደውም ሁሌ ፋራ ነው የሚገጥመኝ። አሁን ገና አራዳ አገኘ ብለው ሲቀውጡ አልነበር እንዴ? አንቀን ዛት ዘቢግን ጋሽ ዛት ዘቢግን ቆይ ሶሎሞን አሜሪካ ከሄደ ስንት ጊዜ ሆነ? ኦልሞስት 8 months። የምን መዘዝ? የ8 ወር የ8 ወር መዘዝ ሰማህ አይደል አንተ ውሻ? እኔ ደግሞ ቆይ ግድ የለም እደርስበት የለ። አዎ ሰርቼ እደርስበታለሁ የሳቡን። ቆይ የዛሬ የባታ ማርያም ዕለት እቁብ ነበረኝ። እቁብ ከፈልኩ። እቁብ ከፍዬ የሰለሞን ሽኝት አሜሪካ ሊሄድ ነውና መዋጮ አላችሁ ሂሳብ ተናጋ። ይሄ ነው ካንተ አይደለም አንተ ውሻ ነው አይደለም አንተ ነው። አምናላ አንተ ተናገር ዛሬ ዞር በይ እኮ ነው የምለው። ዞር በል አንተ አናት እንዳል ዞር በል። እንዲያውም አንድ ነገር ልንገርህ፣ ካንተና ከዚህ ከሙሹ አናት ላይ አልወርድም። የኃይሌን ነገር እንግዲህ ጨርሻለሁ። ይሄ ነው አንተ ውሻ። አረጋሽ እኔ ምንድነው ቆይ ግድ የለም እዚህ ነው ምንድነው? ማንም አረገዝኩ ባለ ቁጥር እያመንክ እየመጣ ነኝ እዚህ የምታሰቃይ እንዴ? ባትወልደኝም ልጅ አይደለም እንዴ? ምንድነው የምታሰቃይ? ዘርዬ ተው በቃ ዘሪውን ስሞት አታልቅ። ተሰማኝ በእውነት ለኔ ጌታ ና ዘርዬ ና እናቴ ና ተሰማኝ እናቴ ና ዘርዬ ና ግድ ተጸጽቻለሁ ራሳቸውን እያመሳሰሉ አይዞ በቃ እሺ ዘሪሁን አለቅሳለሁ። አንተ ውሻ አሁን ለምን እንዳለቀስክ ይገባኛል። እቺኛዋ እንዴት በጣም መለጠች ብለህ ጠጥቶ አረ መድኃኒዓለም ያለ